ዛሬ ስለ ትዳርና ተያያዥ ነገሮች ታሪካዊ ወግ እናወጋለን። በተለምዶ የሰማንያ ትዳር ይባላል። ሰማንያ ምንድነው? የሰማንያ ትዳር የተባለው የጋብቻ ጽንሰ ሐሳብ የተጀመረው በዳግማዊ ምኒልክ ዘመነ መንግስት ነው። በወቅቱ አንድ ባልና ሚስት በትዳር ለተወሰነ ጊዜ ከቆዩ በኋላ ከጥንዶች አንዱ የቃል ኪዳኑን ውል ካፈረሰ 80 ብር እንዲቀጣ ይፈረድበት ነበር። የሚገርመው ይህ ሕግ ከተሻረ ብዙ ጊዜ ቢያልፈውም የሰማንያ ሚስት የሰማንያ ባል የተባለው ነገር አሁንም የዕለት ተዕለት ቋንቋችን አካል ሆኖ ቀጥሏል። ቀደም ባሉ ዘመናት ሴቶች ዛሬ ካላቸው መብት ግማሹ እንኳን አልነበራቸው። ሴት ልጅ የትዳር አጋሯን ቀርቶ የምታገባበትን ጊዜ የመምረጥ መብት አልነበራትም። በብዙ የሀገራችን አካባቢዎች አንዲት ሴት ለአቅመ ሔዋን ደረሰች የሚባለው 15 ዓመት ሲሞላት ነበር። ይህ እንግዲህ ሔዋን አዳም ጋር በግብር ስትተዋወቅ የ15 ዓመት ኮረዳ ነበረች በሚል ትውፊት ላይ የተመሰረተ ነው። ይሁን እንጂ በሀገራችን አንዲት ሴት እዚህ ዕድሜ ክልል ላይ እስክትደርስ የሚታገሳት እንኳን አልነበረም። ወላጆቿ በፈለጉት ጊዜ ለፈለጉት ሰው ይድሯታል። ትዳር የፖለቲካ መሳሪያ በነበረበት የባላባት ስርዓት ውስጥ ያለ ዕድሜ ጋብቻ ስር የሰደደ ልማድ ነበር። ለምሳሌ ቀዳማዊ ምኒልክ ልጃቸው ዘውዲቱን ለአጼ ዮሐንስ ልጅ በዳሩበት ወቅት የሙሽራይቱ ዕድሜ 6 ዓመት ብቻ ነበር። ያላመነኝ የንጉሱን ታሪክ ጸሐፊ የአለቃ ገብረስላሴን ምስክርነት ማንበብ ይችላል። የኢትዮጵያ ኢንሳይክሎፔዲያ እንደሚነግረን የቀዳማዊ ኃይለ ሥላሴ እናት ወይዘሮ የሽመቤት አሊ ለራስ መኮንን በሚስትነት የተሰጠችው በ11 ዓመቷ ነው። በልጅነት ማግባት በሴቶች የማህፀን ጤንነት ላይ ከፍተኛ ጫና እንደሚያሳድር ዘመናዊ ሳይንስ ይነግረናል። በዚህ ሰበብ ሳይሆን አይቀርም ወይዘሮ የሽመቤት የወለዷቸው ከአራት የማያንሱ ልጆች እንደተወለዱ ተቀጭተውባቸዋል። ምስክርነቱ የአቶ ብርሃኑ ድንቄ ነው። በመጨረሻም እናቲቱ የመጨረሻ ልጃቸውን ከተገላገሉ በኋላ ሕይወታቸው አልፏል። በብዙ የሀገራችን ባህሎች መሰረት ወንዶች ከአንድ በላይ ሚስት እንዲያገቡ ይፈቀድላቸው ነበር። ጌቶች ከደንበኛ ሚስታቸው ውጭ የጭንገረድ የተባለች ሴት ወይም ሴቶች ያስቀምጣሉ። የጭንገረዲቱ ከመንደር ወጣ ያለ ጎጆ ይቀለስላታል። ተዳደሪያ ቀለብ ይሰፈርላታል። አሽከርና ሴት አገልጋይ ይቀጠርላታል። ከሚስት የምትለየው በአንድ ነገር ብቻ ነው። ወንዱ ውሉን ቢያፈርስ 80 ብር እንዲከፍላት አይገደድም። ትዝቷን ብቻ ቋጥራ ውልቅ ትላለች። በታሪካችን ከጌቶች መካከል በአንዲት ሴት የተወሰነ ማግኘት ይከብዳል። የጅማው አባ ጅፋር ማክስ ግሮል የተባለ ፈረንጅ በአንድ ሚስት እንደተወሰነ ሲነግራቸው ከትከት ብለው ስቀውበታል። የሸዋው ንጉሥ ኃይለ ሥላሴ ከሚስታቸው ውጭ በርካታ ሴቶችን አራርቀው አስቀምጠው ነበር። ከደንበኛ ሚስታቸው ከወይዘሮ በዛብሽ ኃይለ መለኮትን ሲወልዱ ከስልጤዋ ከወይዘሮ ወሪጌ ደግሞ ራስ ዳርጌን ወልደዋል። አጼ ቴዎድሮስ በሚስታቸው እቴጌ ጥሩነሽ ላይ ወይዘሮ የተመኙ የተባሉ ድንቡሽቡሽ ያሉ የእጁ ሴት አስቀምጠዋል። አጼ ምኒልክ ከሚስታቸው ከወይዘሮ ባፈና ጎን ወይዘሮ አብቹ የተባሉ የወሎ ሴት አስቀምጠው ወይዘሮ ዘውዲቱን ወልደዋል። ልጅ ኢያሱ የበርካታ መሳፍንትን ልጆችን በሚስትነት መውሰዳቸው የአደባባይ ሚስጥር ነበር። ዘመናዊ ሰርጎችን በባህላዊ ጭፈራዎች ማጀብ የተለመደ ነው። በሰርግ ወቅት ከሚዘፈኑ ባህላዊ ዘፈኖች ዋናው ደግሞ ሎጋው ሽቦ የሚለው ነው። የዘመናችን ሰው እዚህ ጭፈራ ውስጥ በልማድ ከመሳተፍ ውጭ ትርጉሙን የሚያውቀው አይመስለኝም። የሚገርመው ነገር ሎጋው ሽቦ ከመነሻው የጦረኛ እንጂ የሰርገኛ ዘፈን አልነበረም። ሎጋ በአማርኛም ሆነ በኦሮምኛ መዝገበ ቃላት ውስጥ ረጅም ጦር ማለት ሲሆን ሎጋው ሽቦ ማለት ደግሞ ሽቦ የተጠመጠመበት ጦር ማለት ይሆናል። አለቃ ደስታ ተክለወልድ ስለ ሎጋው ሽቦ ምንነት ሲተረጉሙ የጦረኛ የአርበኛ ዘፈን ሎጋው ሽቦ አመጣው ስቦ በሚል አልፈውታል። እዚህ ላይ አመጣው ስቦ የተባለው ምንድነው? የተሳበ የመጣው ነገርስ ምንድነው? አለቃ አይነግሩንም። እኔ የደረስኩበትን ላጋራዎት። ብዙ ሰው እንደሚያውቀው ዳግማዊ አጤ ቴዎድሮስ ደብረታቦር ላይ ጋፋት በሚባለው መንደር ውስጥ የፈረንጅ እስረኞቻቸውን በማስገደድ አንድ ትልቅ መድፍ አሰርተው ነበር። ሴፓስቶፖል ተብሎ የሚጠራው ይህ መድፍ ከደብረታቦር እስከ መቅደላ ድረስ በብዙ ወታደሮች እየተጎተተ ወይም እየተሳበ መውጣት ነበረበት። ምናልባት መድፉን ከመስራት በላይ መድፉን ስቦ መቅደላ አምባ ላይ ማውጣት ትልቅ መስዋዕትነት የጠየቀ ተግባር ነበር። የወታደሮችን ጽናት ለማወደስ ዘፈን ከደረሱ ገጣሚዎች አንዱ ይህንን ሎጋው ሽቦ የተባለ ዘፈን ፈጥሯል። የዚያ ዘመን የአይን ምስክሮች ከሆኑት ሊቃውንት አንዱ የሆኑት ከንቲባ ገብሩ
ለዚህ ከባድ መድፍ ማስኬጃ መንገድ የሚደለድል ወታደር ሎጋው ሽቦ አመጣው ስቦ ብሎ ገጠመ በማለት ጽፈዋል። ባለ ሽቦ ጦር የያዙ ወታደሮች መድፉን እየሳቡ አምባው ላይ ያወጡት ለማለት ይመስላል። ይሄ የጦረኛ ዘፈን መቼና በምን አጋጣሚ ወደ ሰርግ ዘፈን እንደተቀየረ ከታሪካችን ያልተፈቱ እንቆቅልሾች አንዱ ሆኖ ይቆያል።